በጌታ ተወደዳችሁ ቅዱሳን ወንድሞቼ ሁላችሁ እንደምን አላችሁ? የአምላካችን እግዚአብሔር ስም የተባረከ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለትና ትንሣኤ በዓል በሰላም አደረሳችሁ። እንደምታውቁት በዚህ ጊዜ የጌታችን የኢየሱስ ክርስቶስን ስቅለትና ትንሣኤ በዓል እያከበርን ነው የምንገኘው። በዓሉን በማስመልከት የእግዚአብሔርን ቃል ለማካፈል ወደዚህ ወደ ካሜራ ፊት ለፊት መጥቻለሁ ማለት ነው። የእግዚአብሔርን ቃል ከማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 10 ላይ አነባለሁኝ። በእግዚአብሔር ስም አነባለሁ። እንዲህ ይላል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። እንደገና በሐዋርያት ሥራ ምዕራፍ 2 ከቁጥር 22 እስከ 24 ያለውን አነባለሁኝ። እንደዚህ ይላል። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ክብር ለኢየሱስ ይሁን። እንግዲህ በእነዚህ ሁለት ክፍሎች የምንመለከተው በማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ ክርስቶስ በሰንበት መጨረሻ የአይሁድ ሰንበት ቀን የነበረው ቅዳሜ ነው። ቅዳሜ ሌሊቱ አልፎ ሊነጋ ሲል ይሁድ ሊነጋ ሲል ጌታ ኢየሱስ ክርስቶስ ተነሳ ማለት ነው እና መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሌሎችም ከነሱ ጋር የነበሩ ሴቶች ሽቱ ይዘው የኢየሱስን ሬሳ ሊቀቡ በማለዳ ይመጡ ነበረ ማለት ነው ይሁን ጠዋትና። ነገር ግን በዚህ ሰዓት መልአክ ከሰማይ ወረደ። በጣም ብርቱ መልአክ፣ ታላቅ መልአክ፣ መልኩ እንደ መብረቅ ነበረ ይላል እና በጣም የሚያስፈራ ነበረ። የምድር መናወጥ ሆነ። በጣም የሚያስፈራ ነገር ሆነ። በዚህ ሰዓት ሴቶቹም ተደናግጠው እያሉ ነገር ግን ከሴቶቹም በላይ መቃብሩን ሲጠብቁ የነበሩት ወታደሮች ወይንም ደግሞ ጠባቂዎች በጣም ተናወጡ፣ ፌንት አደረጉ ማለት ነው፣ እንደ ሞቱ ሆኑ እና በዚህ ሰዓት የጌታ መልአክ ለነዚህ ደቀ መዛሙርት እንደዚህ ብሎ ተናገራቸው። እናንተ ግን የተሰቀለውን ኢየሱስን እንድትሹ አውቃለሁና አትፍሩ አላቸው። እንደተናገረ ተነስቷል፣ በዚህ የለም፣ ኑና ስፍራውን እዩ አላቸውና ስፍራውንም ሲያዩት ጌታ በመቃብር አልነበረም፣ ጌታ ተነስቷል እና ጌታ እንደ ቃሉ እንደተናገረ እነሳለሁ እንዳለ ተነሳ ማለት ነው እና ከዛም ይህን ቃል ሰምተው ወደ ወንድሞቻቸው ወይም ወደ ሌሎች ደቀ መዛሙርት የተመለሱ በነበረበት ሰዓት ጌታ ኢየሱስ ክርስቶስ መንገድ ላይ ተገናኛቸው። ሰላም ለእናንተ ይሁን አላቸው፣ ደስ ይበላችሁ አላቸው እና እነርሱም ሰገዱለት። በፊት ለፊቱ ወድቀው ተንበርክከው ሰገዱለት። ጌታም ሄዳችሁ ለወንድሞቼ ንገሯቸው፣ ገሊላ እቀድማችኋለሁ፣ ገሊላ እንገናኛለን አላቸው ማለት ነው።
እንግዲህ በሐዋርያት ሥራ ምዕራፍ 2 ከቁጥር 22 እስከ 24 ላይ አይሁድ የናዝሬቱን ኢየሱስን ሰቅለው እንደገደሉት እግዚአብሔር ግን የሞትን ጣር አጥፍቶ እንዳስነሳው እና ሞት ይዘው ዘንድ አልቻለም ማለት ነው። ጌታ ኢየሱስ ክርስቶስን መሬት ሊይዘው አልቻለም፣ መቃብር ሊይዘው አልቻለም፣ አፈር ሊይዘው አልቻለም። የሞትን ጣር የሞትን ኃይል ብርታት አጥፍቶ እግዚአብሔር ከሙታን አስነሳው ማለት ነው። ክብር ለኢየሱስ ይሁን እና ዛሬ ላስተምራችሁ ወይንም ደግሞ ከዚህ እግዚአብሔር ቃል ክፍል ላነሳላችሁ የፈለኩት ሐሳብ ትንሣኤ የኢየሱስ ክርስቶስ ትንሣኤ ምንድነው ትርጉሙ? ከክርስቶስ ኢየሱስ ማንነት ጋር ያለው ግንኙነት ምንድነው? ለኛ ለአማኞችስ ማንነት ከኛ ማንነት ጋር ያለው ተያያዥነት ወይንም ደግሞ የሚሰጠው ትርጉም ምንድነው የሚለውን እንመለከታለን ማለት ነው። በመጀመሪያ ግን የክርስቶስ ትንሣኤ አንደኛ በብሉይ ኪዳን ተስፋ የተሰጠው ነገር ነው። በብሉይ ኪዳን በነቢያት በትንቢት የተነገረ ነው። ለምሳሌ በመዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስ ያይ ዘንድ አትተውም ይላል እና ዳዊት መዝሙረኛው በትንቢት መንፈስ እንዲሁም ደግሞ በመንፈስ ተረድቶ ነፍሴን በሲኦል አትተዋትም አለ። ቅዱስህንም መበስበስን ያይ ዘንድ አትተውም እና ስለ ጌታ ትንሣኤ ነው እንደማይበሰብስ ሞቶ እንደማይቀር የተናገረው ማለት ነው። ሁለተኛ ጌታ ኢየሱስ ክርስቶስ ራሱ በሕይወት እያለ በአገልግሎት ዘመኑ ከሙታን እንደሚነሳ ተሰቅሎ እንደሚሞትና እንደሚነሳ ይናገር ነበር። ለምሳሌ በሉቃስ ምዕራፍ 18 ቁጥር 31 ላይ የሰው ልጅ በነቢያት እንደተጻፈለት ለአይሁድ አልፎ ይሰጣል፣ ይሰቅሉታል፣ ይገርፉታል እና ከዛም ከሞተ በኋላ በሶስተኛው ቀን ከሙታን ይነሳል ብሎ ሲናገር ነበረ። ሌላው ደግሞ የክርስቶስ ትንሣኤ ከሐዋርያት ከቀደሙት የሐዋርያት ስብከትና ትምህርት ዋነኛውና አንደኛው ነበረ። ኢየሱስ ክርስቶስ እንደተሰቀለና እንደተነሳ ነበረ ስብከታቸው። ጳውሎስም እንደሚል እኛ ግን የተሰቀለው ክርስቶስን እንሰብካለን እንደሚለው ማለት ነው እና በሐዋርያት ሥራ ምዕራፍ 4 ቁጥር 24 ላይ ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በኃይል ይሰብኩ ነበረ ይላል። ለዚህ ስብከት ትንሣኤ የክርስቶስ ትንሣኤ ከሐዋርያት ስብከት ዋነኛው ከሐዋርያት ትምህርት አንዱና ዋነኛው ነበረ። አንዱ ዋናው ትምህርታቸው ወይም ስብከታቸው የክርስቶስ ስቅለት ነው ወይም ደግሞ መሞት ነው። ሁለተኛው ደግሞ ከሙታን መነሳቱ። እነዚህ ዋነኞቹ የነሱ ትምህርትና ስብከቶች ነበሩ ማለት ነው። እንግዲህ ትንሣኤ እንዲህ አይነት በብሉይ ኪዳንና በአዲስ ኪዳን የተነገረለት በትንቢትም ደግሞ ጌታ ኢየሱስ ክርስቶስም የተናገረው በሐዋርያት የተሰበከ ከሆነ ለእኛ ለአማኞች የሚሰጠው ትርጉም ምንድን ነው? ከጌታ ኢየሱስ ክርስቶስ ማንነት አንጻርስ ትንሣኤ እንዴት እንረዳዋለን? ከአማኞች ማንነት አንጻርስ እንዴት ይገናኛል?